ሰበር ዜና በዚህ ሰዓት የተሰሙ አዳዲስ የባህር ማዶ መረጃዎች። የእስራኤል አየር ኃይል የቤይሩትንና የደቡብ ሊባኖስ ከተሞችን እንዳወደመች ተነገረ። ኢራን በአሜሪካ የቀረበላትን ትዕዛዝ የማትፈጽም ከሆነ ሙሉ በሙሉ ትወድማለች ሲሉ ፕሬዝዳንት ዶናልድ ጄ ትራምፕ አስጠነቀቁ። የኢራን እስላማዊ አብዮታዊ ዘብ የደህንነት አዛዥ ማጅድ ሃዳሚ መገደላቸው አሳውቋል። ክቡራን የቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የምትለውን በመጫን ቤተሰቡን ምክንያቱም ሰብስክራይብ ካደረጋችሁ በቀጣይ የምለቃቸው አዳዲስ መረጃዎች ቀጥታ በስልካችሁ ኖቲፊኬሽን አማካኝነት ይደርሳችኋል ማለት ነው። እንዲሁም ይህን ቪዲዮ ከወዳችሁት ላይክ እና ሼር በማድረግ አበረታቱ ነው። በኢራንና አሜሪካ መካከል የነበረው ጦርነት በፓኪስታን አደራዳሪነት መሰረት የሁለት ሳምንት የተኩስ አቁም ስምምነት ለመካከለኛው ምስራቅ ቀጠናዎች ሰላምና እፎይታ እንደሚሰጥ ተጠንቅቆ ነበር። በኢራንና አሜሪካ መካከል የነበረው ጦርነት በፓኪስታን አደራዳሪነት መሰረት የሁለት ሳምንት የተኩስ አቁም ስምምነት ለመካከለኛው ምስራቅ ቀጠናዎች ሰላምና እፎይታ እንደሚሰጥ ተጠብቆ ነበር። ነገር ግን ስምምነቱ በወጣ በ10 ሰዓት ውስጥ እስራኤል ምዕራብ ቤይሩትንና ደቡባዊ ሊባኖስን አወደመች። ብዙ ንጹሃን ዜጎች መገደላቸው ተዘግቧል። ከእስራኤል ጠቅላይ ሚኒስተር ቤንጃሚን ኔታንያሁ ቢሮ የወጡ መረጃዎች እንደሚያመለክቱት ኢራን ከእስራኤል ጋር ለተኩስ አቁም ብትስማማም በሊባኖስ ለሚንቀሳቀሰው ሄዝቦላህ ላይ የሚወስደውን እርምጃ ግን አላቆምም ሲል አበክሮ ገልጿል። አልጀዚራ እንደዘገበው ሄዝቦላህ የተኩስ አቁም ስምምነቱን ተገን በማድረግ ሰራዊቱን እያሰለጠነና አቅሙን እያስፋፋ በማየቷ ነው እስራኤል እርምጃ የወሰደችው በማለት ተነግሯል። በቤይሩትና ደቡብ ሊባኖስ በእስራኤል የሞቱት ሰዎች 112 መድረሱን አይአርጂሲ አሳውቋል። ኢራንም በበኩሏ ይህ ጭፍጨፋ በአስቸኳይ እንዲቆም አሳስባለች። ካልቆመ ግን ከእስራኤል በላይ አጸፋዊ ውድመትና እልቂት ወስዳለሁ ብላለች። በሌላ ዜና አሜሪካ ለኢራን ከባድ ማስጠንቀቂያ ሰጥታለች። የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ኢራን የኛን ውሳኔ የማትቀበል ከሆነ ዛሬ ሌሊት ስልጣናቸውም ህዝባቸው እንዳልነበረ ወደ ድንጋይ ዘመን እንቀይረዋለን ሲሉ ተደምጠዋል። ትራምፕ በኢራን ላይ ያስቀመጠው ጊዜ ገደብ ዛሬ ሌሊት እንደሚጠናቀቅ አሳስበዋል። ፕሬዝዳንቱ አክለውም ፔጃቸው ላይ ባስተላለፉት መልእክት ስልጣኔያቸው ታሪክ ሆኖ የሚቀርበት ምቹ ሁኔታ ዛሬ ምሽት ያበቃለታል ሲሉ ለኢራን ጠንከር ባለ አቋም አስጠንቅቀዋል። በዓለም ደረጃ ረጅምና አወዛጋቢ ታሪክ የነበረውን ነገር ዛሬ ምሽት የምታዩት ይሆናል። የ47 ዓመት ሙስና፣ ጭቆናና አምባገንነት ዛሬውኑ ያከትማል። እግዚአብሔር ኢራንን ይባርክ በማለት አስደማሚ መልእክት አስተላልፈዋል። ኢራን ግን ጦርነቱ ጊዜያዊ ሳይሆን ሙሉ በሙሉ እንዲቆም ከተፈለገ ኢራን ላይ የተጣሉት ማዕቀቦች እንዲነሱና ሌሎች ፍላጎቶቻችን እንዲጠበቁልን ስትል በታላቅ አጽንኦት ተናግራለች። በሌላ ዜና ኢራንን እጅ በአፍ የሚያስብል ዜና በዛሬው ዕለት ተነገረ። የኢራን ከፍተኛ አመራር እስላማዊ አብዮታዊ ዘብ ዋና አዛዥ ማጅድ ሃዳሚ መገደላቸው ተረጋገጠ። ግድያውም በአሜሪካና እስራኤል የተባበረ ክንድ መሆኑ ተዘግቧል። ይህ በእንዲህ እንዳለ ኢራንና አሜሪካ መሳሪያቸውን እንዲዘቀዝቁና ሰላም እንዲወርድ እንዲሁም ደግሞ የሆርሙዝ ሰርጥ አገልግሎት እንዲሰጥ የሚጠይቅ የስምምነት አዝማሚያ በሽማግሌዎች በኩል እንደቀረበላቸው ሮይተርስ ዘግቧል። በዛሬው ዕለት በኢራንና አሜሪካ መካከል ሊፈነዳ የነበረውን ጦርነት ያከሸፈችው ፓኪስታን መሆኗ ተነገረ። ሽማግሌዎቹ ሁለቱም ሀገራት በአንድ ወር ተኩል ያህል የተኩስ አቁም ስምምነት እንዲፈጠር ለማድረግ እየሰሩ መሆኑን የአሜሪካ ዜና ምንጭ አረጋግጧል። ለዚህ ሰላም እንዲሰፍን ጥረት ካደረጉት ሀገራት መካከል ፓኪስታን፣ ግብጽና ቱርክ ይገኙበታል። ትራምፕ በትናንትናው ዕለት በኢራን የኃይል ማመንጫዎችና ድልድዮች ላይ ጥቃት እንደምትሰነዝር ትዝታ ነበር። በመሆኑም ኢራን የሆርሙዝ ሰርጥ ብቻ ሳይሆን የባብ አል መንደብ ሰርጥ ጭምር እንደምትዘጋ አረጋግጣለች። ጓድ ትራምፕ አክለውም ለሀገሪቱ መሪዎች ባስተላለፉት ፔጃቸው ስድብና ዛቻ በተሞላበት አገላለጽ ገሃነም ውስጥ እንደምትኖሩ አረጋግጥላቸዋለሁ ብለዋል። በዛቻቸው መጨረሻም ለአላህ ምስጋና ይሁን የሚል ያልተለመደ ፌዝ እና ዘዬ መሰል ቃል ጨምሮበታል። ይህን የዶናልድ ትራምፕ ዛቻ እና ፌዝ ካየችና ከሰማች በኋላ ኢራን ጦሯን እየሰበቀች ትኩረቷንም አሜሪካ እምብርት ላይ አነጣጥራለች ተብሏል። በዚህም የከፋ የአሜሪካ ቁጣ ኢራን በቀይ ባህርና አፍሪካ መካከል የሚገኘውን ዋና የንግድ መስመር ባብ አል መንደብን እንደምትዘጋ አረጋግጣለች። የኢራን አዲሱ ጠቅላይ መሪ ሞጅታባ ካሚኒ አማካሪ የሆኑት አሊ አክባር ቬላየት አሜሪካ ዛቻዋን የምትቀጥል ከሆነ አሜሪካ ብቻ ሳይሆን የዓለም ትሬድ ኤንድ ኢነርጂ
ፍሰት በአንድ ጅምባር እንደሚቋረጥ አስጠንቅቀዋል። የባብ አል መንደብ ሰርጥ የሚዘጋ ከሆነ ብዙ የዓለም ሀገራት ከባድ የኢኮኖሚ ቀውስ ውስጥ እንደሚገቡ ዜናዎችም ገልጸዋል። ክቡራን የቻናል ቤተሰቦች እስካሁን እናንተ ጋር የነበርኩኝ ሰምሮ ነኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በቀጣይ አዳዲስና ታማኝ መረጃ እስክንገናኝ መልካም ተመኘው።